ጀነት ፊሃ ማላ አይኑ ረአት ሚነል ነዒም የአላህ ስብሓነሁ ወተዓላ ጸጋዎች፣ አስደሳች ነገሮች ያሉባት ሰዎች አይተውት ከሚያውቁት ሁሉ የተለየ ልዩ ደስታ ያለበት። ወላ ኡዙኑን ሰሚዐት ሰዎች ሰምተውት ከሚያውቁት ሁሉ የተለየ ጸጋ ያለበት። ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና ውል ብሎ ተስሎ ታስቦ ከሚያውቅ ጸጋ ሁሉ የተለየ። እዛ ውስጥ መሰልቸት የለም፣ ማርጀት መታመም የለም፣ መድከም፣ ምንም አይነት ጭንቀት፣ ሽብር፣ መጥፎ የሚባል ነገር የለም። ደስታ እስከ ጥግ ድረስ ነው ያለው። ከሁሉም የሚያስደስተው ደግሞ የጀነት ሰዎች ኹሉዱን ፈላ መውት ይባላሉ። ትዘወትራላችሁ እንጂ መሞት የለም ይባላል። እንደዚህ የሚያስደስታቸው ነገር የለም። ሰለፎች ውስጥ የጀነት ሰዎች በጣም በርካታ ዓመታት ኖራችሁ ከዛ በኋላ ትሞታላችሁ ቢባሉ ኖሮ ያዝኑ ነበር። የጀሃነም ሰዎች ደግሞ በጣም ረዥም ዓመት ተቀጣችሁ ከዛ በኋላ ትሞታላችሁ ቢባሉ ኖሮ ይደሰቱ ነበር። ምክንያቱም ምንድነው ኩሉ አቲን ቀሪብ ማንኛውም የሚመጣ ነገር ቅርብ ነው። መምጣቱ የማይቀር እስከሆነ ድረስ መጨረሻ ላይ የሚሞቱ ከሆነ የጀነት ሰዎችም ደስታቸው እንደዛው ይቋረጣል፣ የጀሃነም ሰዎችም ሀዘናቸው ይቋረጣል። ስለዚህ የጀሃነም ሰዎችም ሀዘናቸው እንዳይቋረጥ ኹሉዱን ፈላ መውት ሞት የሚባል ይላል። ላ የذوقون الموت إلا الموتة الأولى على الله سبحانه وتعالى የመጀመሪያው ሞት እንጂ ሌላ ሞት አይቀምሱም። ከዚህ ዱንያ ወደሚቀጥለው ዓለም የምንሸጋገርበት ሞት አለ። ያንን ሁሉም ይቀምሰዋል። ኩሉ ነፍስን ዛኢቀቱል መውት። ከዛ በኋላ ግን መሞት የሚባል የለም። ሁለተኛው ዓለም ላይ መሞት የሚባል የለም። የጀሃነም ቤተሰቦች በሽርክ በኩፍር ምክንያት የጀሃነም ቤተሰብ የሆኑ ሰዎች ይዘወትራሉ እንጂ ጀሃነም ውስጥ አይሞቱም። የጀነት ሰዎች ደግሞ አንድ የጀነት ከገቡ በኋላ ዘወትር ይኖራሉ እንጂ መሞት የሚባል የለም ማለት ነው። ስለዚህ አሁን ዛሬ ባለህ ዕድል ከሁለቱ ሀገሮች አንዱን ምረጥ ነው። ላንተ የሚበጅህን ምረጥ። ዘወትር እሳት ውስጥ መኖር ነው የምትመርጠው ወይስ ዘወትር መደላላት፣ መጠቃቀም፣ መደሰት ነው?